ሰላም ሰላም፣ እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደሚታወቀው በዚህ ዘመን ብዙ ሰዎች የራሳቸውን ሀሳብ ይዘው ስለተነሱ የተለያዩ አቅጣጫዎች አሉ። ሰዎችም በመሰላቸው መንገድ በመራመድ ላይ ይገኛሉ። በዚችኛዋ ጊዜ ቢሆንም ደግሞ ወይ በቀጣይ ዘመን በሚሆነው ከስጋ ሞት ቀጥሎ በሚሆነው ነገር ላይም ሰዎች የየራሳቸው ምልከታ አለ። ነገር ግን ብዙ ሀሳቦች አሉ ማለት ሁሉም ሀሳቦች እውነት ናቸው ማለት አይደለም። አንድ ቀጥተኛና እውነተኛ የሆነ መንገድ አለ። ያ መንገድ ደግሞ በእግዚአብሔር ቃል በመጽሐፍ ቅዱስ ተጠቅሶልን አለ። ዛሬ ላወራችሁ የምፈልገው ስለ አንድ ፍርድ አይነት ነው። በመጨረሻ ላይ ስለሚደረገው የፍርድ አይነት ወይንም ደግሞ በነጭ ዙፋን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ ስለሚፈርደው ፍርድ። ስለዚህ ፍርድ በዮሐንስ ራእይ ምዕራፍ 20፣ 21፣ 22 በጣም ልታዩ ትችላላችሁ፣ በዝርዝር ተቀምጧል። እኔ ግን ምዕራፍ 20 ከቁጥር 14 ላይ ያለውን አነብላችኋለሁ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ይሄ በዘመን መጨረሻ የሚደረግ ፍርድ ነው። በሕይወት መጽሐፍ ላይ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ይጣላል። ይሄ በነጭ ዙፋን ተቀምጦ ጌታችን የሚፈርደው ፍርድ ነው። ፍርዱ ለማን ነው የሚመጣው? በዚህ ዓለም ላሉ ወይንም ደግሞ በዚህ ዓለም ኖረው ላለፉ ለሞቱ፣ ነገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ ላልተቀበሉ የሚደረግ ፍርድ ነው። ብዙ ሰዎች ፔጋን ናቸው፣ ከሞት በኋላ ሕይወት የለም ይላሉ። ብዙ ሰዎች ደግሞ ሌላ አይነት ሕይወት እንዳለ፣ ወደ ገነት መግቢያ ሌላ በር እንዳለ ይናገራሉ። የእግዚአብሔር ቃል ግን የሚናገረን ወደ ገነት መግቢያ በር አንድ ብቻ ነው። እርሱም ኢየሱስ ክርስቶስን አምኖ መቀበል ብቻ ነው። ይሄ ስለ ኢየሱስ ክርስቶስ ማውራት በዚህ ዘመን ብዙ ክርክሮችን ያነሳል። ሰዎች ብዙ ሀሳቦችን ያነሳሉ። ነገር ግን በመጽሐፍ ቅዱሳችን እንደተገለጠው መጨረሻ ላይ የሚሆነው አንድ ነገር አለ። የሚዘበቱበት ወይንም ይህንን የጌታን ወንጌል የሚቃወሙ መጨረሻ ላይ ወደ ባህር እሳት ይጣላሉ። ለዘላለም በስቃይ እንደሚኖሩ የእግዚአብሔር ቃል ይናገራል።